ከሆነ ያው በጭንጫ ላይ ያለው አይነት ዘሩ የተዘራው በጭንጫ ላይ ነው ማለት ነው እና ይሄ አያጸድቀንም። ሰው ዓለሙን አትርፎ ነፍሱን ቢያጣ ግን ምን ዋጋ አለ ነው የሚለው። ልጆቻችን ላይ የፈለገ ብናራቅቃቸው የፈለገ ነገር ብናረጋቸው ይህን ዓለም ቢያተርፉ ነፍሳቸውን ግን ቢያጡ ሁላችንም ይህን ዓለም አትርፈን ነፍሳችን ግን ብናጣት ዋጋ የለውምና ዛሬ የነፍስ ምግብ የሚሆነውን የእግዚአብሔርን ቃል ተምረናል። የተማርነውን ግን ለመፈጸም እስቲ በክረምት ሰንበት ትምህርት ቤት እዚህ ያለ የአብነት መምህራን አሉ። ይህን ክረምት ከቤተ ክርስቲያን ውጭ ልጆቻችን እንዳያሳልፉ እስቲ ለእግዚአብሔር ቃል እንግባ ሁላችንም። እስቲ ፍላጎታችን አይደለም እንዴ? የሰንበት ትምህርት ቤት ሙሉ ክፍት ነው። ከሰኞ እስከ ዓርብ ኮርሶች ይሰጣሉ ማለት ነው። በዚህ በክረምት ሌላ ቦታ ሄደን የማይሆን ስልጠና ከምንሰጥ ልጆቻችንን ቴኳንዶ ማስገባት፣ እግር ኳስ ማስገባት ከዚህ በዘለለ ትልቁ መንፈሳዊ ነገር ስለሚሆን እዚህ ለማስተማር እስቲ ፈቃዳችሁ የሆነ እጃችሁን አሳዩ እስቲ። ኧረ አይታየኝም እጅ። ፈቃዳችን አይደለም እንዴ? እስቲ እግዚአብሔርን እስቲ ሁላችሁም ከፍ አድርጋችሁ አመስግኑ እግዚአብሔርን። ስለዚህ መምህራችን ሁልጊዜ በዚህ ተገኝተው እንዲያስተምሩን ይህንን የዘሩትን ቃለ እግዚአብሔር ፍሬ አፍርተንበት በሚቀጥለው ሲመጡ ከዚህ በስተን እንዲሁም ደግሞ ሕፃናት ላይ ደግመን ሰርተን የነገዋን ቤተ ክርስቲያን እንድናሻግራት እግዚአብሔር አምላካችን ይርዳን። አሜን። አሁን ምላችሁ ትምህርተ ወንጌል እዚህ ግቢ ውስጥ የሚሰጠው ዛሬ ብቻ አይደለም። ወይም ደግሞ መንፈሳዊ ጉባኤ ሲዘጋጅ ልዩ መንፈሳዊ ጉባኤ ሲዘጋጅ ብቻ አይደለም። ከሰኞ እስከ ዓርብ ድረስ ቤተክርስቲያን መድረኳ ክፍት ነው። ሁላችንም እዚህ ግቢ ልንገኝ ያስፈልጋል። በተለይም ደግሞ ሰበካ ጉባኤው የልማት ኮሚቴ በአዲስ መልክ አዋቅሮ ትልልቅ ስራዎችን እየሰሩ ነው። ትልልቅ እቅዶች አሉ። እነዚህን የዛሬን የመሰለ ጉባኤ ከዚህም የሚበልጥ ጉባኤ መስራት እንድንችል ሁላችሁም ወንጌልን እንድታግዙ ደግሞም በመድረክ እየመጣችሁ ይህንን እንድትረዱ በቅርበትም መጣችሁ እንድታዩ በእግዚአብሔር ስም ጠይቃለሁ። ወንድማችን ፍሬዘር ዘማሪ ዲያቆን ፍሬዘር ደሳለኝ በማዕከላችን ተገኝቷል። ወደ ዝማሬው ነው የምንሄደው። ሌሎች መልእክቶችን በኋላ ላይ እናሰማቸዋለን። ምስክርነቶች መጥተዋል። መልአኩ ቅዱስ ገብርኤል ረድቷቸው ጉዳያቸውን ፈጽሞላቸው መልአኩ ደርሶልኛል፣ ስዕለቴን ሰምቶኛል ብለው ለእግዚአብሔር እንደተሳሉት እንደ መባቸው ሁሉም አስገብተዋልና እስቲ እግዚአብሔርን አመስግኑ። አሁን የምናደርገው ምንድነው? የአፌን ነገር ሰምተኛልና በመላእክት ፊት አዘምርልሃለሁ እንዳለ ነቢየ እግዚአብሔር ዳዊት እኛም የአፋችንን ነገር ሰምቶናል። እግዚአብሔርን እናመሰግነዋለን። ከዘማሪ ፍሬዘር ጋር ሆነን ሁላችንም መብራታችንን እናበራለን። በዝማሬ እግዚአብሔርን እናመሰግነዋለን። ያስተማረን የመከረን ደግሞ የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ወደ ዘማሪ ፍሬዘር ወስዳችኋለሁ። እግዚአብሔርን ከፍ አድርገን እናመሰግነዋለን። ለዚህ ጊዜና ለሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ስለማይነገር ቸርነቱ ስለ አባታዊ ፍቅሩ ስሙ ለዘላለሙ የተመሰገነ ይሁን። አሜን። ክቡራን አባቶቻችን፣ አበው መነኮሳት፣ የማይረጋችሁ የተወደዱ መምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑ፣ በዚህ ያላችሁ ሊቃውንት፣ የደብሩ የሰንበት ቤት አባላት፣ ምእመናን ነው ምእመናት፣ አይሩግ ሕፃናት እንደምን ዋላችሁ? እግዚአብሔር እንደምን ይመስገን። አመሻችሁ? እግዚአብሔር እንኳን አደረሳችሁ። እንኳን አብሮ አደረሰን። መልአኩ ቅዱስ ገብርኤል ስሙ የከበረ ይሁን። አሜን። አብረን እንዘምራለን።